በተለያዩ መዋቅሮች ተደብቀው ሽብር የሚነዙ የመንግስትን ስራ የሚያስተጓጉሉና ህዝብን የሚያማርሩ የተለያዩ ሚዲያዎችን በመጠቀም የሐሰት መረጃ የሚያሰራጩ አካላትን በመረጃና በማስረጃ ላይ ተመስርቶ ለማጥራት የተከናወነውን ተግባር ምክር ቤቱ በአድናቆት ተቀብሎታል። አሁንም ቢሆን ግን እነዚህን አካላት ለማወቅ ለህግ ለማቅረብና ለማጥራት የሚያስችል ስራ ይፈለጋል። ለዚህም በህግ በጸጥታና በሌሎች አካላት የሚከናወነው ተግባር ተጠናክሮ መቀጠል እንዳለበት ምክር ቤቱ ወስኗል። ከሚመለከታቸው የሀገር ውስጥና የውጭ አካላት ጋር በመነጋገር እነዚህን የወሬ ጌቶች ለህግ ለማቅረብ የተጀመሩ ስራዎች ይበልጥ መቀጠል አለባቸው። ሐሰተኛ መረጃዎቻቸውን ህዝብ እንዲያውቅ የማድረጉ ተግባር አቅምና ስልት ጨምሮ መከናወን አለበት። ከዚህም ባሻገር አግባብነት ባላቸው የሀገራችን ህጎች አማካይነት ተገቢውን ህግ የማስከበር ስራን ለመስራት የሚመለከታቸው ሁሉ አቅደውና ተቀናጅተው እንዲሰሩ አቅጣጫ ተቀምጧል። የተደራጁ የኢኮኖሚ ወንጀሎችንና አሻጥሮችን ማምከን ብሎም ፈጻሚዎቻቸውን ለህግ ማቅረብ ወቅቱ የሚጠይቀው ተግባር ነው። ከየትም አቅጣጫ የሚነሱ ህገወጥ የሰዎች የሸቀጦችና የመሳሪያዎች ዝውውሮችን የሚከላከሉና የሚያስተካክሉ ህጋዊና ተቋማዊ አሰራሮችን መዘርጋት ተገቢ ነው። የገንዘብ የኢኮኖሚና የአስተዳደር ተቋማት ከጸጥታ አካላት ጋር በመቀናጀት አስፈላጊውን አስተዳደራዊና ህጋዊ እርምጃዎችን እንዲወስዱ አቅጣጫ ተቀምጧል። የኢትዮጵያን ዓለም አቀፋዊ ተሰሚነት የሚያሳድጉ የዲፕሎማሲ ውጤቶች እየጨመሩ መጥተዋል። ይህን ይበልጥ በማስፋፋትና በማጠናከር የኢትዮጵያን ብሔራዊ ጥቅም በዓለም አቀፍ ደረጃ ማስከበር ተገቢ ነው። በተለይም ደግሞ የኢትዮጵያን የባህር በር የማግኘት መብት ለማስከበር ዲፕሎማሲያዊ፣ ህጋዊና ሰላማዊ መንገዶችን መሰረት አድርጎ የተጀመረው ስራ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ ተቀምጧል። በአፍሪካ ቀንድ ቀጣና ያለው ሁኔታ እንዲረጋጋ ለህዝቦች ኢኮኖሚያዊና ማህበራዊ ትስስርና እድገት ምቹ እንዲሆን ውጥረቶች እንዲረግቡና ችግሮች በሰላማዊ መንገድ እንዲፈቱ ኢትዮጵያ የያዘችው አቋም ለዘላቂ ሰላምና እድገት ቁልፍ መሆኑን ተመልክተናል። በመሆኑም በቀጣናው ላይ ተገቢ የሆነውን ሚና ለመጫወት የሚያስችል አቅጣጫ በምክር ቤቱ ተቀምጧል። ኢትዮጵያ በአሁናዊው የዓለም የፖለቲካና የኢኮኖሚያዊ ሁኔታ ውስጥ የፖሊሲ ነፃነቷን አስጠብቃ ጥቅሞቿን አስከብራ ተገቢ ሚናዋን እንድትጫወት የተሰጠው ጥበብ የተሞላው አመራር የሚደነቅ ነው። ይኸው ጥበባዊ አመራር አሁንም ተጠናክሮም ኢትዮጵያ ዓለም አቀፋዊ ፈተናዎችን ሁሉ ተሻግራ ተገቢ ሉዓላዊ ደረጃዋን እንድትይዝ ያደርጋል የሚል ጽኑ እምነት አለን። ህዝባችንም ሰላሙን በመጠበቅና በማስከበር የጀመረውን አኩሪ ተግባር እንዲያጠናክር በዚሁ አጋጣሚ አደራ እንላለን። ወደ ሰላማዊ መንገድ የሚመጡ ታጣቂዎች ከዕለት ወደ ዕለት ቁጥራቸው እየጨመረ ነው። እነዚህን ታጣቂዎች ተቀብሎ ወደ ሰላማዊ ህይወት ለመመለስ የህብረተሰቡ ተሳትፎ ምትክ የሌለው ነው።